ዓለምን በአንድ ትንፋሽ የሚያስቆመው ታላቁ ጦርነት ሳይሆን 22 ሰዎች በአንድ ኳስ የሚያደርጉት ፍልሚያ ነው። ነገር ግን ዛሬ ቢሊዮኖችን የሚያነጋግረው ይህ የክብር መድረክ በአንድ ወቅት እንዲያውም እስከ ወዲያኛው ሊሰረጭ ተቃርቦ እንደነበር ያውቃሉን? የአውሮፓ ሀገራት አንመጣም ብለው ፊታቸውን ያዞሩበት፣ ተጫዋቾች ለሳምንታት በባህር ላይ በማዕበል እየተቀጠቀጡ የተጓዙበትና የፍጻሜው ተፋላሚዎች በኔ ኳስ ካልተጫወትም ብለው አንገት ለአንገት የተያያዙበት ያ አስገራሚ ጅማሮ። FIFA World Cup, from 300 people in 1930 standing in a cow paddock in Montevideo to 5.6 billion people watching from all over the world today. እንኳን ወደ ታላቁ ኤፍኤን ስፖርት በሰላም መጣችሁ። በዚህ አዲስ ተከታታይ ዝግጅታችን የዓለም ዋንጫ ከተጀመረበት ቀን አንስቶ እግር ኳስን የለወጡ 30 ታላላቅና ልብ አንጠልጣይ ክስተቶችን በየቀኑ ይዘንላችሁ ቀርባለን። ዛሬ በክፍል 1 የዓለም እግር ኳስ አብዮት የፈነዳበትን የ1930ውን በዩራጓይ አዘጋጅነት የተደረገውን የመጀመሪያውን የዓለም ዋንጫ እንፈትሻለን። 90 ሺህ ደጋፊዎች ስታዲየሙን ያጨናነቁበት እናም አንዲት ትንሽ አገር ዓለምን ያስደመመችበት ያ ታሪካዊ ቀን እንዴት ነበር? ክፍል 1 1930 የአዲስ እግር ኳሳዊ አብዮት ውልደት። 1930 World Cup was weird. እግር ኳስ እንደ ዛሬው የዓለም መነጋገሪያ መድረክ ከመሆኑ አስቀድሞ ስታዲየሞች በደጋፊዎች ከመታጨቃቸውም በፊት እንዲሁም የሳተላይት ስርጭት የእግር ኳሱን አድማስ ከማስፋቱ ደጃፍ የዓለምን እግር ኳስ ያስተሳሰረ መድረክ ሊፈጠር ዘንድ ቀን ተቆረጠለት። ከዚህ ሁነት አስቀድሞ ዓለም አቀፍ እግር ኳስ ከኦሎምፒክ ውድድሮችና ክልላዊ የፉክክር ማዕቀፎች በዘለለ እንደ አንድ ስፖርት አይታይም ነበር። ታዲያ እግር ኳስ ከሌሎች ስፖርቶች ጋር ተዋቅሮ መደረጉና የራሱ ፉክክር መድረክ አለመፍጠሩ መነሳሳት የፈጠረባቸው የወቅቱ የፊፋ ፕሬዝዳንት ጁልስ ሪሜት እግር ኳስ ራሱን በራሱ ማስተዋወቅ የሚችልበትን ውድድር ለማዋቀር ተለሙ። የሐሳባቸው መነሻ የነበረው የ1924ና የ1928 ኦሎምፒክ ውድድር ላይ እግር ኳስ ብቻውን ያሳየው ስኬታማነትና ተወዳጅነት ሲሆን ይህንን ተከትሎ ፊፋ ድምጽ የመስጠት መርሃ ግብር በማካሄድ ውድድሩን ለማከናወን ወሰነም። ይህንን ውድድር ተከትሎ ደቡብ አሜሪካዊቷ ዩራጓይ ዓለም አቀፉን ውድድር ለማካሄድም ተመረጠች። ጠረፋዊቷ ሀገር በወቅቱ የ1924ና የ1928ን የኦሎምፒክ ወርቅ ማሸነፏን ተከትሎ ለማዘጋጀት ቅድሚያ ያገኘች ሲሆን ስታዲየምም ለመገንባትና ወጪዎችን ለመሸፈንም በቂ አቅም ነበራት። ለውድድሩ ይሆን ዘንድ ስታዲዮ ሴንትራሌዮ የተሰኘ አዲስ ግዙፍ ስታዲየም በመገንባት የሞንቴቪዲዮን የይዘት ወሰን በማስፋት ዝግጅቷን አጧጧፈችው። ይህንን ዋናውን ስታዲየም ጨምሮ 3 ስታዲየሞች ውድድሩን ለማሰናዳት የተመረጡ ሲሆን ሁሉም ስታዲየሞች የሚገኙት በዋናዋ ከተማ ሞንቴቪዲዮም ነበር። በውድድሩ ላይ 13 ሀገራት ብቻ የተሳተፉ ሲሆን አብዛኞቹ የአውሮፓ ሀገራት ረጅሙንና 3 ሳምንታት የሚፈጀውን የመርከብ ጉዞ አቋርጠው መምጣት ባለመፈለጋቸው ምክንያት ውድድሩን ሳይካፈሉም ቀርተዋል። አውሮፓን የወከሉት ብቸኞቹ ሀገራት ፈረንሳይ፣ ቤልጂየም፣ ሮማኒያና ዩጎዝላቪያ ብቻ ሲሆኑ የተቀሩት 9 ሀገራት አዘጋጇን ዩራጓይን ጨምሮ አርጀንቲና፣ ብራዚል፣ ቺሊ፣ ፓራጓይ፣ ቦሊቪያ፣ ፔሩ፣ አሜሪካና ሜክሲኮም ነበሩ። የመድረኩ የመጀመሪያ ጨዋታ የተደረገው በፈረንሳይና ሜክሲኮ መካከል የነበረ ሲሆን የመክፈቻውንም ጎል ያስቆጠረው ሉሲየን ላውረንት እንደ ታሪክ ይቀመጣል። በመድረኩ አሜሪካ ያልተጠበቀችው ሀገር ስትሆን ግማሽ ፍጻሜን በመድረስ ብዙዎችን አስደምማ ነበር። ቢሆንም ግን በግማሽ ፍጻሜው በአርጀንቲና ተሸንፋ ከውድድሩ ተሰናበተች። ሌላኛው የግማሽ ፍጻሜ ተፋላሚ ዩራጓይ በበኩሏ ዩጎዝላቪያን በማሸነፍ ባዘጋጀችው መድረክ ፍጻሜን መድረስ ቻለች። ጨዋታው ለውድድሩ በተሰራውና ለመጠናቀቅ 9 ወራት በፈጀበት ስታዲዮ ሴንትራሌዮ የተደረገም ሲሆን በወቅቱ የዋና ከተማዋ መነጋገሪያ የሆነ 90 ሺህ ሰዎችን የመያዝ አቅም ነበረው። ጨዋታው የተደረገው ታዲያ የፍጻሜ ተፋላሚዎቹ በመረጧቸው ኳሶች ነበሩ። ሁለቱም ቡድኖች ሁለቱን አጋማሽ የተለያየ ስርየት ባላቸው ኳሶችን ተጫውተዋል። የፍጻሜውም ጨዋታ አዘጋጇ ሀገር ዩራጓይ ውድድሩ ከተጀመረ ጀምሮ በየጨዋታው እየተቻቻለች ለፍጻሜ መድረሷ ብዙዎችን ቢያስደንቅም እንደ ኤሌክትሪክ የሚነዝሩት ስታዲየሞቿ በዚህ ብቃቷ እንደ ምክንያት ይጠቀሳሉ። ጨዋታው ተጀመረም። ዩራጓይ ከአርጀንቲና በመጀመሪያው አጋማሽ አርጀንቲና 2-1 በሆነ ውጤት እየመራች ወደ መልበሻ ክፍል ብታመራም ከመረጡት ኳስ ጋር በሁለተኛው አጋማሽ ወደ ሜዳ የተመለሱት ያዘጋጇ ሀገር ሰራዊቶች 4-2 በሆነ ውጤት በማሸነፍ ደጋፊያቸውን በሜዳቸው አኮሩም።
ሞንቴቪዲዮ በደስታ የምትሆነውን አጣች። የመጀመሪያው የዓለም ዋንጫ አሸናፊ ሀገር ዩራጓይ የደስታ አምባን አነባች። የትልቁ መድረክ የመጀመሪያ ባለድል ሆነች። ሚዲያ ባልተስፋፋበት፣ ስፖርቱ እንደ ዛሬው የተደራሽነት አድማሱን ባላዘመነበት በዚያ ጊዜ ራሷ ደግሳ ድሉን ራሷ ተቋደሰችው። ጆዜ ናሳሲ የውድድሩ ኮከብ በመሆን የተመረጠ ሲሆን ዩራጓይን በአምበልነት በመምራት ድንቅ ገድልን ፈጽሟል። ከዚህም በተጨማሪ አርጀንቲናዊ ኮከብ ጉሌርሞ ስታቢሌ 8 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪም ሆኖ አጠናቋል። በ18 ጨዋታዎች 70 ጎሎች የተቆጠሩበት መድረኩ የአዲስ ምዕራፍ ሙላድ፣ የእግር ኳሱ ዘይቤ ቀያሪ እንዲሁም የመድረኩ አብይ ማዕቀብ ሆኖም ይነሳል። በቀጣይ በክፍል 29 ሌላኛውን ታላቅ የዓለም ዋንጫ መድረክ ይዘን ብቅ እንላለን። እስከዛው ቻናሉን ሰብስክራይብ እና ላይክ እያደረጋችሁ እንድትጠብቁን የአክብሮት ግብዣችን ነው።